እኛ እኮ ኢትዮጵያን ልንገነባት ልንሰራት አይደለም ኦሮሚያን ነፃ ልናወጣት ኦሮሚያን ነፃ ልናወጣ ከሆነ ደግሞ አማራ ጎረቤታችን ነው ሲዳማ ጎረቤታችን ነው ሶማሌ ጎረቤታችን ነው እንደ ጎረቤት አብረን እንሰራለን እንጂ እንደ ኢትዮጵያ አንድ ሰራዊት አንገነባ አንድ የፖለቲካ ማህበረሰብም አንገነባ ኦሮሚያን ነፃ ኦሮሚያን ልናወጣ ስለዚህ ህዋት ያደረገውን አናደርግም ህዋቶች እስከዛሬም ስማቸውን አልቀየሩ ልባክ እስከዛሬም ስማቸውን አልቀየሩ ህዝባዊ ወያኔ አርነት ትግራይ እኮ የትግራይ ህዝብ ነፃነት ግንባር እኮ ነው ተረዳ እሱን ተውና ኢትዮጵያን ወደ ማደራጀት ገቡ እነሱ ካላማቸው ነው እኛ እንደዛ ነው የምንለው እኛ በፍጹም አናደርግም ለወደፊቱም እዛን ጊዜ ማላደረጉም አሁንም አናደርግም ከማንኛውም የኢትዮጵያ ፖለቲካ ድርጅት ህዝብ ጋር አብረን እንሰራለን ግን የኦሮሞ ነፃነት ግንባር ብለን አማራንም ትግራይንም አናደራጀም ህዝቡ ራሱ ካደራጀው ኃይል ጋር ግን እንሰራለን ራሱ ፍላጎት ከስዳማ የሆነ ፖለቲካ ድርጅት ጋር እንሰራለን ከኦጋዴን ጋር እንሰራለን አሁንም እንደዛ እኮ ነው አሁን ወደ 13 14 የሚሆኑ ፖለቲካ ድርጅቶች ኦፌኮ የፌደራሊስት ኃይሎች እነ ያፓም አሉበት እነ ያፓም የገቡበት ሰላማዊ ትግል ብሎ ግን የህዝብን የራስን እድል በራስን መወሰንን የሚቀበሉ አሁንም የጋራ መድረክ አላቸው